ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ ይችን የምትመለከቷትን ሳይታችንን ጽድት እያደረግናት እንገኛለን ማለት ነው። እንግዲህ ኮርኒሷን አብቅተን ወደ ጅብሰም ስራ እንገናኛለን። እንግዲህ ከመጀመሪያው ጀምሬ በተከታታይ በክፍል እያረኩ እንግዲህ ያው ለእናንተ ቪዲዮ ባለማድረስ በጣም ይቅርታ እየጠየቅኩኝ እንዲሁም ቪዲዮ ከሰራሁ እንግዲህ ትንሽ ቆየት ብያለሁ። ደግሞ በስራ ተጠምደን እንግዲህ ለእናንተ እንኳን ስራውን ለማጋራት ያው ትንሽ ጊዜ እያገኘን አይደለም። ለዛም እንግዲህ በጣም ይቅርታ እየጠየቅን ቪዲዮውን እንግዲህ ላይክ እያደረጋችሁ ሼር እያደረጋችሁ ወዳጅ ዘመድ አዳርሱት። ላይክ እያደረጋችሁ ጀምሩት። ሀሳብ አስተያየቶቻችሁን እንዲሁም ኮሜንት ላይ አስቀምጡልኝ። ላልደረሳችሁም እንግዲህ ሼር እያደረጋችሁ አዳርሱላችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቀጣይ የሚለቀቁ ቪዲዮዎች እንዲደርሳችሁ እንግዲህ የበኩላችሁን አስተዋጽኦ አበርክቱላለሁኝ። እንግዲህ የምትመለከቷት ስታዩት ጽድት ያለች የብሎኬት ቤት ነው የሚመስለው። የእንጨት ቤት አይመስልም። እንግዲህ የእንጨት ቤት መሆኑን ያው ከወዲሁ ልንገራችሁ። እንግዲህ የብሎኬት ነው ወይ ስንት ፈጀ ማለታችሁ ስለማይቀር ዋጋውን እንግዲህ ስንት እንደፈጀ በቀጣይ በምሰራላችሁ ቪዲዮ ነው የማሳውቃችሁ። ምክንያቱም ጅብሰሙ እናንተው ተጨምሮ የሚተርፈው ተመልሶ ሁሉንም ነገር ሂሳቡን ቀጣይ ማሳወቃችሁ ይሆናል ማለት ነው። እንግዲህ ከውጭ ጀምረን ሁሉንም ዙሪያውን አይተን ውስጧንም ያለውን እንግዲህ አሰራሩን ትንሽ መሸት ይላል። አሁን እንግዲህ መብራቱን ቀጣይ ሁሉንም ጨራርሼ እንግዲህ በቀጣይ ቪዲዮ ማሳወቃችሁ ይሆናል። እንዳልኳችሁ ከነ ዋጋው ይህን ይመስላል። እንግዲህ ይሄ የምትመለከቱት በሴሮ ነው። እንግዲህ ጽድት ባለ መልኩ ባለቤቱ ራሱ የሰራውን ማሻአላህ እጅ ይባረክ እያላችሁ እንግዲህ ይህን ይመስላል። ባለቤቱን ለባለሙያም ሳይሰጥ ራሱ ጽድት አድርጎ የሰራው ማሻአላህ። ሌላው እንግዲህ ወደ ውስጥ ስንገባ አጠር አድርገን ቪዲዮውን እንግዲህ እንጨርሳለን። በእርግጥ መስቷል ብዙዎች ላይታያችሁ ይችላል። ኮርኒሱ ዲዛይኑ እንደምትመለከቱት ይህን ይመስላል። ደንበኛችን የመረጠው የዲዛይን እና የኮርኒስ ምርጫ ነው። እንግዲህ ይህን ይመስላል። እንግዲህ የምታዩት ግድግዳውን ልጥፍ ነው፣ አልተለሰነም ወይም አልተጠቀጠቀም። ልጥፍ ብቻ ነው። ግን ልጥፉ ሀሪፍ እና ሙልት ያለ ልጥፍ ነው። እንደምታዩት ይሄ የተሰነጣጠቀው ለጅብሰም በጣም አሪፍ ይሆናል። ጽድት ያለ ስራ ነው የሚሆነው። መጨረሻውም ጅማሮ እንደምትመለከቱት ነው። ይህ የምታዩት ወደ ላይ ነጭ የሆነው ተለስልሶ ፍሬሙም ተገጥሟል። እንዳልኳችሁ ፍሬም እያለቀ እየተገጠመ ነው መሄድ ያለበት ከወዲሁ። ኮርኒሱ ተሰርቶ ቻኩ ብቻውን ተሰርቶ እንደገና ፍሬም በሌላ ጊዜ ቀለሙ ለቀለም ሲደርቅ ፍሬም መግጠም አንዳንድ ተጽዕኖች አሉት። ምክንያቱም እንደገና ፍሬሙ እስከሚደርቅ ሌላ ጊዜ መጠበቅ ይፈልጋል። አሁን ግን ፍሬሙም አብሮ እየደረቀና ለማላከክና እንዲሁም ለመያዝ ግድግዳው ጋር ለመያያዝ ማጣሪያው ጋር አብሮ እየተያያዘ ይሄዳል ብያለሁ። ከይህም በፊት እንግዲህ በሰራሁት ቪዲዮ መሰረት ይህንን ብዙዎቻችሁ ያዋይታችሁ ብዬ ተስፋ አደርጋለሁኝ። እንደምታዩት ልዩነቱ እንግዲህ የተሰራውና ያልተሰራውን ግድግዳ ፍርክስክስ ብሎና በጣም ስንጣጥቆች አሉ። እነዚህ እንግዲህ ለጅብሰም መያዝም በጣም ሀሪፍ ናቸው። ሌላው እንግዲህ ብዙ ጊዜ እንደምላችሁ ጠርዝና ማዕዘን ላይ ትኩረት ሊኖራችሁ ይገባል። ለባለሙያዎችም ይሆናል ይሄ መልዕክት ብዬ ተስፋ አደርጋለሁኝ። ጠርዝና ማዕዘን ላይ በጣም ፎከስ ልታደርጉ ይገባል። የምታዩትና ተከታታዮችም የምታሰሩ ሰዎችም በየትም ቦታ ያላችሁ የምታሰሩ ሰዎች ጠርዝ ፍሬም ከምታስገጥሙ ልክ ይህችን የመሰለች ጽድት ያለች ጠርዝ አሰርታችሁ ቀለም ብታስቀቡላለሁኝ። ሌላው እንግዲህ ይሄ ነው። ማዕዘኑ ደግሞ እንደምትመለከቱት ታቹ እንደምታዩት እንግዲህ መውረድ ያለበት ጭቃ እየወረደ እንጨቱ ላይ እንግዲህ እንደምታዩት ጅብሰም እየተለጠፈ ይሆናል መታየት ማለት ነው። ይሄ እንግዲህ ሌቭል ልክ እንደዚህኛው ግድግዳ ያውን ስታዩት ልስልስ ብሎ ማሻአላህ በጣም ነው የሚያምረው። ጽድት ያለ ነው። ይቺም ክላስ እንግዲህ ጭቃ ክፍል ናት፣ እያለቀች ነው። ኮርኒሷ እንደምታዩት እንግዲህ ልሙጥ ናት። እቃ ክፍል ላይ ሲሆን ልሙጥ ያው እንደ ፍላጎት ነው፣ ዲዛይን ማድረግ ይቻላል። ኮሪደር ይቺ እንግዲህ ከሌላው ቤት ለየት የሚያደርጋት አሰራሯን በቀጣይ ቪዲዮ እንግዲህ የምታዩት ይሆናል። ይቺ ኮሪደሯ ናት። ወደ ላይ መውጫ በኮሪደሩ ነው። ይቺ ደግሞ መኝታ ቤቷ ስትሆን በምታዩትና
ስፕሪስ በሆነ ፕላስቲክ ጽድት ተደርጋ ተሰርታለች። ኮርኒሷን ቻኳን ማልቃለች። እንግዲህ የሚጠበቀው መቃኗን ላሜራዋን ተጋፍጎ ለቀለም ብቻ ነው ማለት ነው። እንደምታዩት የቤት አሰራር ላልኳችሁ መኝታ ቤት ያለ ከመኝታ ቤት ቀጥታ ወደ ሸዋሩ እና መኝታ ቤቱ ብቻውን ነው የሚገናኘው። ሌላ ክላስ ጋር አይገናኝም። ይቺ ኤሏ ናት። ይቺ ቤት እንዳያችሁት ኤል ሰርቪስ ስለሆነ ኤሏ ወይም የብቻው ያለችው ክላስ ናት ማለት ነው። ይቺም እንደምታዩት ዲዛይን ተደርጎበታል። መብራቶች ሁሉ እየተገጠሙ ነው ያለቁት ማለት ነው። እንግዲህ ውጭን አየት አድርገን ዙሪያውን እንጨርስና በዚሁ በቀጣይ ቪዲዮ እንዳልኳችሁ እንግዲህ ከነዋጋው እያሳወቅኳችሁ መሄድ ይሆናል ማለት ነው። ከነ ኳርትዙ ዙሪያውን ሁሉንም ቀባብተን እማሳያችሁ ይሆናል ማለት ነው። ቀጣይ ደግሞ ባላህ ፈቃድ እንደምታዩት እንደዚህ ማሰራት ለምትፈልጉ ወንድምና እህቶች ደግሞ በ0920131650 ወይም ደግሞ በ0976067373 እየደወላችሁ ማዘዝ ትችላላችሁ። ውጭ ወይም ደግሞ ዙሪያው ደግሞ ይህን ይመስላል። እንደምታዩት ማሻአላህ በጣም ነው የሚያምረው። እንግዲህ ወንድምና እህቶች ዋናውን ጽንሰ ሀሳቡን ለመረዳት ቪዲዮውን ጀምሮ መተው ብቻ በቂ አይደለም። በተለይ ማሰራት የምታስቡና ያሰራችሁን ሰው ብትሆኑ ቪዲዮውን ሊጠቅማችሁ ስለሚችል አንድ ቀን ለወዳጅ ዘመድም ሸር አድርጉት። እስከመጨረሻው ቪዲዮውን እዩት። ቪዲዮውን እስከመጨረሻው ማየት እንግዲህ እኛንም እየተባበራችሁ እናንተም ብዙ የምትጠቀሙበትና የምታተርፉበት ነገር ሊኖር ስለሚችል ይህን ይመስላል። እንግዲህ በቀጣይ ቪዲዮ እንግዲህ እንዳልኳችሁ ከነ ዋጋው እያየን እንደ አይነት ቤት ማሰራት ፈልጋለሁ ስንት ብር ይፈጅብኛል እያላችሁ እንግዲህ ለምትጠይቁ ሰዎች ቀጣይ የምንሰራው ቪዲዮ መልስ ይሆናችኋል ብዬ ተስፋ አደርጋለሁኝ። ኢንሻአላህ እንግዲህ ይሄ የምትመለከቱት ደግሞ ሌላው ያልነገርኳችሁ ይህ ቤት የእህትና የወንድሞች ነው። ይሄ የእህቱ ቤት ሲሆን የዚህኛው ደንበኛችን ይሄ የራሱ ቤት ነው። ከአመት በፊት እንግዲህ ውስጡን ጽድት አድርገን ሰርተናል። በቀጣይ ሁሉንም ቪዲዮ ማሳያችሁ ይሆናል። ይሄ የምትመለከቱት ከአንድ አመት በፊት ተሰርቶ ከነቀለሙ ሁሉም ነገር አልቋል ማለት ነው። ኢንሻአላህ እንግዲህ ቀጣይ ሁሉንም ውስጡን እያሳየኋችሁ የምንሰራ ይሆናል ማለት ነው። እንግዲህ ውድ ተከታታዮች ከርዕስ ወጣህ እንዳትሉኝ። እንግዲህ እኛውንም ትንሽ ለማሳየት ሞክሬያለሁ። ያንኛውንም ቤት እንዳልኳችሁ የእህትና ወንድሞች ቤት ነው። በቀጣይ ሁሉም አልቆ ደግሞ ማሳያችሁን ኢንሻአላህ በቀጣይ በአላህ ፍቃድ የምንገናኛለን አድርገን ለዛሬ እንግዲህ በዚሁ ጨረስኩኝ። መልካም ቆይታ ይሁንላችሁ። ኢንሻአላህ እስከ መጨረሻው እንደምትከታተሉት ተስፋ አለኝ። መልካም